አርፈሽ ተከብረሽ ነው እስከዛሬ ታግዘሻለሁ። እስከዛሬ ድረስ ምንድነው ቆይ ያምሻል እንዴ? ቆይ ለምንድነው ከህይወቴ የማትወጪልኝ? ሰሚኛለሽ? ለምን ከህይወቴ የማትወጪልኝ? አልፈልግሽም። በቃ ሂጂልኝ፣ ሂጂልኝ። ባሌና ልጄን ወስዳለሁ። ምንድነው ማማ? ማማ ወይ ምንድነው? እኔ ሲያምር አንተ እሺ ቆነሽ ካልተመችሽ ለሁለት እናርግሽ። አንቺን ሲያምር ደለው አንተ ላይ ነው አሁን ሜምሮ ወይኔ ምርጫ እኮ አቅበታለሁ ድሮ ደው ልቤ ዋንተ ፍቅር ተሞልቶ ሊፈነዳ ሲደርስ ነው። አንዳንዴ ምንድነው ይሄ እንዴ? ምንድነው ይሄ? ምንድነው ግን ማለት መጣሽ እንዴ? ባሌ ጋር አልኩሽ እኮ አንቺ ሰላም ነበርን እኮ። ምንድነው ሰላም ነበርን? አልገባኝም። አንቺ ስቴጂ ሰላም ነበርን አልኩሽ እኮ። ደህና እየተጫወትን እያወራን ነበር ሁሉ ነገር። ከኔ ጋር አልገባኝም። ከኔ ጋር ተበጠበጠ ላይፌ። ገባሽ? ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? የኔ ኬኮች ደህና ናችሁልኝ ወይ? በጣም ደህና ነኝ አልሐምዱሊላህ። ያው ሰሞኑን በጣም ጥፍት ብዬባችኋለሁ አውቃለሁ። እዚህ ሀገር አልነበርኩም፣ ሌላ ሀገር ለሆነ ጉዳይ ሄጄ ነበረና ይኸው እዛ ብሄርኩበት ብዙ እዚህ የተፈጠሩ ነገሮች አምልጠውኛል። በጣም በቃ በመሄዴ እንድቆጭ ነበር ያደረጉኝ። ያው ምንም ማድረግ አልቻልኩም። እንግዲህ ግዴታም ስለሆነብኝ የሄድኩት። እናንተም እየደወላችሁ ምነው ጠፋሽ ለምን አትመጪልንም ስትሉ ለነበራችሁ በጣም አመሰግናለሁ። ይኸው ዛሬ መጥቼላችኋለሁ ማለት ነው። ያው ናፍቆታችሁን እንግዲህ ዛሬ ተወጣላችሁ እና እዛ በሄድኩበት ታይም ላይ ኪራ ልደቱ ነበረ። አጉል ሰዓት ነው የሄድኩት ማለት መመለስ አልቻልኩም ነበረ። እኔ በጊዜ እመለሳለሁ ብዬ አስቤ ነበረ፣ ግን ቶሎ መመለስ ባለመቻሌ ያው ልደቱ እንዲያልፍብኝ ምንም ሳላደርግለት ያው በስልክ ብቻ ደውዬ መልካም ልደት በቴክስት ከማለት ውጪ ምንም ነገር ማድረግ አልቻልኩም እና በቃ በጣም ከፍቶኝ ነበረ የዛኔ ለሱ ልደት ባለመገኘቴ ከሱ አጠገብ ባለመሆኔና ያው ይቅርታም ጠይቄዋለሁ። ግን ይቅርታ የሚያስብል ነገር ባይሆንም ያው እኔ አጠገቡ የዛን ቀን ብሆን ሞር የተሻለ ልደት ይሆንልስ ነበረ። እሱም ከፍቶት አልዋለም። በእርግጥ ግን እኔ ብኖር አሪፍ ነበረ ብዬ አስቤ ነበረ። ግን ምንም ማድረግ አልቻልኩም መመለስ ስላልቻልኩኝ አሁንም ግን ቢሆን በቃ የዛን ቀኑ አለፈ እንጂ ዛሬ ለኔ በቃ ዛሬ ነው ለኔ ልደቱ ዛሬ በቃ ዛሬ እንግዲህ ዛሬ ነው እንደመጣሁኝ ነው እንግዲህ ይሄንን ገዛዝቼ ስጦታ ትንሽ ስጦታ ነሽ ግን ገዛዝቼለት ዛሬ ልሰጠው አሰብኩኝ ማለት ሰርፕራይዝ ላደርገው። እኔ ደግሞ የግሌን ልደቱን ለምን እዚሁ ጋር ስጦታ ሰጥቼ ደስ እንዲለው ማለት ውስጡ ቅሬታ እንዳይኖርለት ከጓደኞቹ ስጦታ ሰጥቶት ሊሆን ይችላል ምናምን ነገርና ግን እኔ ስላልሰጠሁት ከኔ የሆነ ነገር እንዲጠብቅ ስለፈለግኩኝ ዛሬ እንግዲህ ይህችን ትንሽ ስጦታ አዘጋጅቼለት መከራዬ በልቻለሁ። ይሄን ስጦታ ለመግዛት እኔ ነኝ ምን እንደሆንኩኝ እኔ ነኝ የማውቀው። ግን ያው አልሐምዱሊላህ በመጨረሻ እንግዲህ ይዤው መጥቻለሁ እና ዛሬ ምንድን የምናደርገው ጀስት እንደብቀውና ያው ምንም እንዳላመጣሁለት አይነት ነገር ዝም ብዬ ጀስት ምንም እንዳልመሰለኝ አይነት ነገር ሆንና ከዛ እንግዲህ ሰርፕራይዝ እናደርገዋለን ማለት ነው። ደስ እንደሚለው ተስፋ አደርጋለሁ። እናንተም ኮሜንት ላይ መልካም ልደት ቢያልፍም ግን ያው መልካም ልደት እያላችሁ ጻፉለት። ያው ኪራ እንደምትወዱት አውቃለሁ እና ኮሜንት ላይ እናንተም መልካም ልደት በሉት። ያው እሱም ደስ ይለዋል። እናንተም ቤተሰቦቻችን ስለሚወዳችሁ ያው ልደቱን እንግዲህ እናንተም አብራችሁ ተጋሩልን። ያው ዛሬም እናንተ ፊት እንግዲህ ይህን ስጦታ ሰጠዋለሁ። የሚሰማው ስሜት እንዲሁ ፊቴ ላይ እየመጣ ነው። በቃ ምን ሊሰማው እንደሚችል ምክንያቱም ጀስት በቃ እንዳይረሳ ልብ ውስጥ የሚቀረጽ ነገር ነው ይዤለት የመጣሁትና ያው የቻልኩትን እንግዲህ ሰው ባለው ነው እንግዲህ ደስ እንደሚለው ተስፋ አደርጋለሁ። እኔም የእሱን ደስታ ነው የምፈልገው። እንግዲህ ያው ከዚህ በኋላውን በደስታ እንዲያሳልፍ የሆነ አሁን ቁሳቁስ ቢሆን ማስታወሻ ነገር ከገዛችሁ
ያንን ነገር ባየው ቁጥር እናንተ ትዝ እንዲላችሁ ያደርጋልና እሱን አስቤ ነው እነዚህ ስጦታዎች የገዛሁላችሁ መቼም እንዳይረሳኝ ማለት ነው። እና እሱም ሲጀመር አይረሳኝም፣ ባልገዛለትም አይረሳኝም። አውቃለሁ ለእኔ ያለው ፍቅር እኔም ለሱ ያለኝ ፍቅር ስላለክ ከእሱ አንጻር እንግዲህ ከዚህ በኋላ እንግዲህ ደስተኛ እንደምንሆን ተስፋ አደርጋለሁ። ያለን ችግር እንግዲህ ወደ ኋላ ትተን ነው ዛሬ ላይ ሰርፕራይዝ እናንተንም ስናስጨንቃችሁ ነበረ እና እናንተም ደስ እንዲላችሁ ኪራ ደስ ሲለው ደስ ይላችኋልና ዛሬ እንግዲህ እሱ ይምጣ፣ ስጦታውንም እንሰጠዋለን። እንግዲህ ምን እንደሚለኝ አላውቅም። ያው ደስ ነው የሚለው፣ ሌላ ምን ይለኛል? ኪዩም ቢኖር ደስ ይለኝ ነበረ፣ ግን ኪዩን አላመጣውም ብሎኛል። ለምን እንደሆነ አላውቅም። አይ ቲንክ ሌላ ቦታ ሄዷል መሰለኝ፣ አላውቅም እና አላውቅም ብቻ። ግን ያው እሱ ዋናው ባለ ልደቱ ኪራ ስለሆነ እሱም ይምጣና እንግዲህ ስጦታውን እንሰጣለን ማለት ነው። ትና ውድ ቤተሰቦቼ እስኪመጣ ጓጓ በቃ እስክሰጠው ድረስ ምን ሊሰማው እንደሚችል እስከማየ ድረስ ቆይ እንደውም ይወገላ ሳያችሁ ከስጦታዎቼ መሀል እቺ ፖስት ካርድ አለች እና እቺ ፖስት ካርድ ደግሞ የኔ ትንሽ አጭር መልእክት ለሱ ያደረኩለት ላምብላችሁ ነው። አይ አላነብም። እንደውም እሱ ሲመጣ ያው እሱ ያነብላችኋል። እሱ ያነብላችሁ ይሻላል። ይሄ እኔ ካነበብኩላችሁ ብዙ ደስ አይልምና አታምሩም ደግሞ። እቺን ቅልብት ያለች መልእክቴን እንግዲህ እዚህ ጋር አስቀምጬለታለሁ። እናንተም እንግዲህ የምትወዱት እሱን ከፍተኛ ደረጃ እንድታዩ የምትፈልጉ ኮሜንት ላይ እንግዲህ መልካም ምኞታችሁን አስቀምጡለት እና ደግሞ ያው እንግዲህ እናንተም መልካም ምኞታችሁን አስቀምጡለት እንዳትረሱ፣ ወላሂ አስቀምጡለት። ያው ደስ ስለሚለው እሱ ራሱ ሌላኛው ስጦታ ነው ለሱ በጣም ስለሚወዳችሁ እናንተ እሱን ባየ ቁጥር ደስ ይለዋል እና በቃ ልደቱን የተሻለ ለማድረግ ነው እንግዲህ ዛሬ እናንተ ፊት ስጦታውን ልሰጥ ያሰብኩትና ያው እንግዲህ ቪዲዮ እንደምታየው አውቃለሁ። የኔ ባል የኔ ፍቅር ቃላት ባይገልጹኝም በጣም ከልብ ያፈቅርሃለሁ። እንግዲህ ወደፊት አላህ ፍቅራችንን እንግዲህ አስተካክሎልን በመሀል ያለብንን ችግር እንግዲህ አላህ አስተካክሎልን ሰላማዊ ህይወት ፍቅር እንደሚኖረን ተስፋ አደርጋለሁ። መልካም ልደት፣ እንኳን ተወለድክልኝ። በጣም እወድሃለሁ እንዳትረሳ እና ደግሞ የቀረውን ደግሞ እዚህ ላይ ያነበዋል ማለት ነው። ረጅም ነው እዚህ ጋር የጻፍኩት ረጅም ነው። ያው እኔ እንጃ የሚያለቅስ ራሱ ነው የሚመስለኝ ይሄን ሲያነብ እኔ ራሴ ስጽፈው እያለቀስኩ ስለነበር ማለት ነውና እንግዲህ እቺንም እንክተታት እንዳያት ሲመጣ ማየት የለበትም። ምንም እንዳልተፈጠረ ነው መጀመሪያ ማስመስለው። በቃ ጀስት ላገኘው እንደፈለኩኝ ምናምን አይነት ነገር ነው የነገርኩት። ያው ስጦታ ካለ ይነካብኛል፣ ደስ አይለውም ስሰጠው፣ ያን ያክል አይጓጓልኝም ብዬ ስላሰብኩኝ ዝም ብሎ ነገር በቃ ዛሬ እንትን ላገኝ እፈልጋለሁ ምናምን መጥቻለሁ ብዬ ነው እንትን ያልኩትና እንዳይጠረጥር ማለት ነው። ለዛም ነው ሰፈር ውስጥም ላገኘው የፈለኩት ማለት ነውና እስቲ ይምጣና ደግሞ ስጦታ እንሰጠዋለን። እንግዲህ ሲሰጠው ምን እንደሚል ደግሞ ከእናንተ ጋር እናያለን። እንግዲህ ቤተሰቦቼ ወዳችኋለሁ። ትንሽ እንጠብቅ። ቤተሰቦቼ እንግዲህ ከሩቅ እያየሁት ነው፣ እየመጣ ነው። ልደብቀው እንዴ ወይስ መሬት ላድርገው? ቆይ እዚህ ጋር አየው ሙዚቃ ከሆነ እና እንግዲህ ሲመጣ ናፍቄ ነበረ አለቃልኝ። ቀን ብለሽ እንደዚህ ትቆያለሽ? ምን ላድርግ ወደች አይደለም ቢያንስ አናፍቅሽም? እኔ ባልናፍቅሽ ትዩ አይናፍቅሽም? ሁሌ እየደወልኩ አይደል እንዴ ናፍቆታችሁ አላስችል ቢለኝ በድምፅ ብቻ የሚሰራት ምን ላድርግ? እሺ እኔ ያለሁበት ሁኔታ ነገር የለም። ደግሞ አምሮብህ ካለ እሺ ሰላም በላችሁ። ሰላም ውዴት ቤተሰቦቻችን እንደምን ናችሁ? ተናፍቀናል እኮ ስንት ጊዜያችን ቆየን።
እቺ ልጅ ሄዳ ጠፋችብን። አፋር ቢል እንደለጠች እንደለ የመጣችው ይቅርታ፣ በእውነት በእነሱ ፊት ይቅርታ። እናንተንም ይቅርታ ስለጠፋሁባችሁ። 2 ቀንና 3 ቀን ነው የምቆየው። በቃ አይቆይም ብላ ሄዳ ሳምንት ከሳምንት በላይ ሆነ። 9 ቀንሽ 10 ቀንሽ ወይኔ ቆየሽ። በጣም ኪድሽ እንደዚህ ይቻላል እንዴ? ቆይ ሲጀመር እንደዚህ ይቻላል? ምን ላድርግሽ? እንደዚህ ይሆናል? አይ እክሳለሁ ትካሳለህ። በትልቁ ትካሳለህ። እሺ እንዴት ነበር? እኔ ቪዲዮ ኮል አውርቻለሁ። ምንም ቢሆን የተቻለኝን አደርጋለሁ። ግን እስኪ እንዴት ነበር? ቪዲዮ ኮል እንደ አካል ይሆናል? ስማ አይሆንም። እኔ በቃ የዛን ቀን መምጣት ፈልጌ ነበር። ግን ያው አይ መምጣት ነው ወይ አሁን ልንወቃቀት ነው እንዴ? ተገናኘ ነው። እኔ እኮ ናፍቀኝ ነው። ካላንቺ ደብስ በእውነት ስማ ድሮስ ምንም ሳይመስለኝ ያሳለ ሳይን ጓደኞቼ በጣም ነው የሚመስገነው። እንዳይሰማኝ አድርገው። ያው እኔም እኮ አሁን እንዲሰማ አልፈልግም። እንዴት አይሰማኝ? አንቺ በልደት ቀን አይ ደግሞ እሺ ሳትመጣ በልደት ቀን ቀርታ ምንድነው እንትኛ ማለት ነው። ግን እሺ በቃ እሺ አሁን አይኔን ጨፍንሽ አይኔን ጨፍን። ዛሬ ቀን በኋላ ዛሬ ነው ያየሁሽ። ዛሬም አትከይኝ አይደለም። ለውድ ቤተሰቦቻችን ማሳያቸው ነገር አለ አይደለም። የሆነ ጨዋታ ላጫውተንሽ አይልጭ ጭራሽ ልጅ ያረግሽኝ ጨዋታ እንጫወት። ለምን አይኔን አጨፍንም? አሁን እንደምን ታስቸግረኝ ነው? ምንም አላረገህም። አይኔን ጨፍን። ለስሚ ነው ወደ ለስሚ ኮነ ያየሽ አይደለም። አይኔን ጨፍን። ጨዋታ ላጫውተን ነው። እሺ መግለጥ አይቻልም። አይ ትቼዋለሁ። እንደማልፈልግ ጨፍን እንዳገልጥሽ ምንድን ነው? ዝም በል እስቲ። ዝም በል ምንድን ነው? መልስ ታደርጊኝ ነው? እየፈራሁ ነው። ማዬ ድረሽልኝ። እሺ ግለጥ። አሳዘንከኝ። ኦ አይ ጀስት እቃ ነው ይሄ። ፌስታ ምንድን ነው? እስቲ ያዘው። ምንድን ነው? እኔ ራሴ ያላቀው መንገድ ላይ አግኝቼው ነው። ምንድን ነው ይውላል? ያዘው እስቲ በጭ ምንድን ነው? ቆይ ያው እንግዲህ ስትወቅሰኝ ነበረ። ያው እንዲህ እንደምትወቅሰኝ ስላወቅኩኝ ነው ይሄንን ከሳለው ሸላልኩ። ትንሽ ነገር ነው። ኤግዳ አይ ቆይ ይሄ በኋላ ይሻላል። ሲያምር ደግሞ ማይ ላቭ አራት አሳፍረኝ ሚ ሺ ኢዝ ላቭ ኖ ሚ ሺ ኢዝ ሂር ኢዝ ላቭ። ቆይ ይሄ ቆይ ነው ውስጥ ያለው ይሄን አሳይቻለሁ። እኔ እሺ አሁን ማማት ምንድን ነው? ቆይ በእግዚአብሔር ለራታውም እኔ ራሴ አላውቀውም፣ ረስቼዋለሁ ከመብዛቱ የተነሳ። ራስሽ እንደዚህ አንድ ባንድ። እሺ ቆይ አሁን ከትንሹን ጀምር ከትልቁ ትልቁማ ሰርፕራይዝ መጨረሻ ላይ። እሺ ግን ቆይ ላሳይ። እቺ ለእኔ ከሁሉም ትልቁ ስጦታዬ ስለሆነ እቺን ያዘ። እቺን ንክፈት። ማማት ምንድን ነው? መጣል ምንም ነገር መጣል የለበትም። ገምት ምን ይሆናል አሁን እዚህ ውስጥ? መቼም በዚህ ሆኖ መቼም በዚህ ሆኖ ምንድን ነው ማማ? ማማት ወይ ምንድን ነው? እንዳይተበደቡ
ትንሽ ነገር አይደለም። እሺ አርቴ እንደዚህ አርቴፊሻል አይደለም። አምሮኒ እንዴት ወድጄ እንደገዛው እዚህ ጋር ተቆጥሮ ነው ተቆጠረብኝ እንዳይበጠስ። አንቺ በራስ ይወደ ባባ ወርቅ ነው። በራስ እጅ ነው የምታረጊልኝ እኔ ማማቲ ያያለኝ ነው። ተቸገርሽ፣ እግዚአብሔርን ተቸገርሽማ ማርያም። አሁን እሺ ማርያም በጣም አስከም ከሌለው እኔ ባል ያምራላ። ጭራሽ ነው ያልጠበቁት ማለት እኔ ይሄን ነው በቃ ይሄን ነው እንድታይ ፈለኩ። እሺ አሁን እንዴ ላድርግልህ? ጥፍሬ አይመችኝም። በራስሽ እጅ ምን እንደፈለግሽ አድርጊ። እንደዚህ ገባ ላይ ገባ ይበራ ይበጠፋል። አድርጊልኝ በራስሽ። አይ ጥፍሬ አይመችኝም። እኔ ሲያምር አንተ እሺ ቆነሽ ካልተመችሽ እሺ ለሁለት እናርምሽ አንተሽን ሲያምር ደለው አንተ ላይ ነው አሁን ሜምሮ። ወይኔ ምርጫ እኮ አቅበታለሁ ድሮ ደግሞ መስቀሉ ሲያምር ማማ አመሰግናለሁ። ሆነ በጣም ነው አመሰግናለሁ። ሌሎቹን ቤት እናንበሩት። ሌሎቹን ቤት ከፍታችኋል። ቺ ስፔሻል ነች ይቀራል። ከእንግሊዝኛ ጀምር። ኧረ ተው ወይ ተው ስዊት ሃርት አረ ቅርብ look deeply into my eyes and see inside of me reach my heart my soul that is እኔ ራሴ እንድታነ ይሄ ራሱ ነው by the hour of love I need this love is only for you and it's burns with an internal flame ስድነ ባባረከ ወድ በጣም አመሰግናለሁ። እኔ ፈለኩት ውድ ቤተሰቦች ራሱ በብድጉ ሲጠብቁ ነበር። ቅድም አላነበብኩላችሁም፣ አንብብላችሁ። ዛሬ ይሄን የምጽፍልህ ዝም ብዬ ሳይሆን ልቤ ዋንተ ፍቅር ተሞልቶ ሊፈነዳ ሲደርስ ነው። አንዳንዴ ምንድነው ይሄ እንዴ? ምንድነው ይሄ? ምንድነው ማለት መጣሽ እንዴ? ወይኔ በኢየሱስ ስም ደግሞ መጣሽ። በእናትሽ ምንድነው? አንቺ አትንኪው። ምንድነው አትንኪው? አንቺ ስራ ምን ፈልገሽ ነው? ወደዛ ደግሞ ሄደሽ ነበር። ለምን ተመለሽ? በእናትሽ እኔ ምን ተባሰ? እኮ ባሌ ጋር ነው የመጣሁት። ዞር በይ ወደዛ እንዳትነኪው። ዞር በይ ወደዛ እንዳትነኪው። አንቺ ባልሽ ጋር እኔም ባሌ ጋር ነው የመጣሁት። አዎ ባሌ ጋር እኔም ባሌ ጋር ማለት ምን ማለት ነው? ባሌ ጋር አልኩሽ እኮ አንቺ ሰላም ነበርን። ምንድነው ሰላም ነበርን? አልገባኝም። አንቺ ስቴጂ ሰላም ነበርን አልኩሽ እኮ። ደህና እየተጫወትን እያወራን ነበር ሁሉ ነገር። ከኔ ጋር አልገባኝም። ከኔ ጋር ተበጠበጠ ላይፌ። ገባሽ እንዴ? ማለት አልገባኝም። ማማ እቺ በሽተኛ ነች። ምንም በሽተኛ አይደለም። ተገናኝታችሁ ነበር? ይኸውልሽ ልንገርሽ፣ እኔ እና እሱ ሰላም ነበርን። አንቺ ስቴጂ ማማ ይኸውልሽ፣ እኛን ለማጣላት እኛን ለመበጥበጥ እንጂ ሀሳቧን ታውቂዋለሽ። ከኔ ምን ነው የምትፈልጊው? ልንገርሽ፣ ሰላም ነበርን። ገናሽ በስነ ስርዓት እባክሽ ወደዛ ሂጂልኝ። እንዴ ቆይ እኔ አንቺ አላረግሽው ነገር ስላደረግኩ ነው እንደዚህ የሚያደርገው? ብዙ ነገር አድርግቻለሁ ከዚህ በፊትም ለነሱ ብዙ ላረግ ነበር። ያደረግሽው ነገር የለም። ብታደርጊማ ልጅሽን ጥለሽ አትሄጂም ነበር። አንቺ ስለ ልጅ አያገባሽም። አሁን ደግሞ ባሌ ፈልጌ ነው ባሌ ልጅ ስትይ ነበር። ደግሞ ሄደሽ ነበር። ሰላም ነበርን እኮ ኢየሱስ እንዴት ስለነበጠብሽ እንዴት ከሱ ጋር መጣላ መስሎሽ ከሆነ አንቺ ለማናደድ ነው ሐሳቧ። እንዳትሽ ወደዛ ሂጂ። በዚህ ሐሳቧ ራሱ አንቺ ነገርሽ ላይ ልሽ ነው የጫወት። ወይኔ አንተ ዞር በል እስቲ ዞር በል። ሰላም አለበት። ምንድነው ስትመጣ ሰላም አለበት ማማ። መቼም እንደማታምኙት እርግጠኛ ነኝ። እሺም ሲጀመር እኔ እንደዚህ ስላሽ አላመንሽም። እውነታውን ተቀበይ። በቃ ባሌ ነው ገባሽ? ወደዛ ሂጂ። ወደዛ ሂጂ እስቲ። ዞር በይ ልቀቂኝ። ይኸውልሽ አርፈሽ ተከብረሽ ነው። እስከ ዛሬ ታግዘሻለሁ። እስከ ዛሬ ድረስ ምንድነው? ቆይ ያምሻል እንዴ? ቆይ ለምንድን ነው ከህይወቴ የማትወጪልኝ? ሰሚኛለሽ? ለምንድን ነው ከህይወቴ የማትወጪልኝ? በቃ አልፈልግሽም። በቃ ሂጂልኝ። ባሌና ልጄን እወስዳለሁ። እሱ እያማረሽ ይቀራል። ዞር በይልኝ። ከህይወቴ ውጪልኝ። በቃ ከህይወቴ ውጪልኝ። ቆይ ለምንድን
የምትከታተለኝ? አሁን ደግሞ ያመጣችው ነገር አይተሃል? በእውነት አንቺ እኛን ለመበጥበጥ እኛ ስንስቅ ስንጫወት ያኔም አመጣጧም እኛ ስንስቅ ስንጫወት እኛ ሰላም ስንሆን ከልጅ ጋር እኔ በጣም ለመረጋጋት እየሞከርኩኝ ነው። እኔ አላምናትም ታውቃለህ። ደስተኛ ስንሆን ልበጠብጠን ነው የመጣችው። ይኸውልሽ ታውቂያታለሽ። እስከ ዛሬም ያኔም እኔና አንቺ ደስተኛ ሆነን ለልጄ ልብስ ጫማ ገዝተሽለት ስቀን ተጫውተን ብዙ ነገር አድርገን ነበር። ከዛ በኋላ ነው የመጣችው። ያንን ነገር ስታይ እኔ ደስተኛ ስሆን እኔና ልጄ ደስተኛ ስንሆን አትፈልግም። እሺ አሁን ቆይ ልጄ ስትላል አሁን ደግሞ የምን ባል ነው? ቆይ የምን ባል ነው የምትለው? እኔ ኪራን አልፈልግም ስትላል ነበር እንዴ? አይምሯ ልክ አይደለም። በቃ እኔ ሴትዮ አይምሯ ጤነኛ አይደለም። ልጄን ብቻ ነው ስትል እኮ ነበር። አሁን ደግሞ የምን ባል ነው እንዴ? አንተ እኮ ባለ ትዳር ነህ። አንቺ ለማናደድ ነው ሲጀመር ሐሳቡ። እኔ በጣም ነው ግን አንቺ ግን በቃ ዝም